ከእግዚአብሔር ከአባታችን ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የእግዚአብሔር ቃል አንድ ስፍራ አንብበን ዛሬም የእግዚአብሔር ቃል እንማራለን። መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ቃል እንደዚህ ይላል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦቹንና የሰማይ ወፎቹን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ባረካቸው፣ እንዲህ አላቸው፣ ብዙ ተባዙ፣ ምድሩን ሙሏት፣ ግዙአትም፣ የባህር ዓሦቹን፣ የሰማይ ወፎቹን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው አለ። መጀመሪያ ቀን እግዚአብሔር ሰማይና ምድርን ከፈጠረ በኋላ ሁሉንም አዘጋጅቶ ሁሉንም አመቻችቶ ከጨረሰ በኋላ ስድስተኛው ቀን ሰውን ሲፈጥር ለአንድ ዓላማ ብሎ ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። በመልካችን ስል የእግዚአብሔር መልክ ምን አይነት መልክ ነው? ጻድቅ ነው፣ ፍቅር ነው፣ ገዢ ነው። እኛም ይህንን ህይወት እንድንኖር እግዚአብሔር በመልኩ ነው የፈጠረን፣ መልኩ ነው ያካፍሎ የሰጠን። እኛ ሰዎች እግዚአብሔር መጀመሪያ አስቦን ሲፈጥረን እግዚአብሔር መልክ እንዲኖረን ነው፣ በቅድስና እንድንኖር፣ በንጽህና እንድንኖር ነው። ቀጥሎ ያለው እንደ ምሳሌያችን እግዚአብሔር ለሰው ልጅ መጀመሪያ አስቦን አቅዶ የፈጠረው በሰማይ በምድር ያሉትን ሁሉ እንዲገዛ ዘንድ ነው። ሶስተኛ ደግሞ እግዚአብሔር ሰውን ሲፈጥር ወንድና ሴት አድርጎ ፈጠራቸው ነው የሚለው። አራተኛው ደግሞ ከፈጠረ በኋላ አንድ በረከት ባረካቸው፣ ብዙ ተባዙ፣ ምድርንም ሙሏት። ወንድና ሴት አድርጎ ሲፈጥር እግዚአብሔር ሰው በምድር ላይ እንዲበዛ ነው። እግዚአብሔር አስቦ አቅዶ ወንድና ሴት አድርጎ ነው የፈጠረው። ከዚህ ከእግዚአብሔር ሐሳብ ውጪ የሆነው የተኛው አይነት ጋብቻና ጥምረት ከሆነ ከእግዚአብሔር አይደለም፣ ከጠላት ነው። እንድንበዛ ነው። ወልደን ተዋልደን በስተን ምድርቷን እንድንሞላ ዘንድ ነው የእግዚአብሔር ሐሳብና የእግዚአብሔር ፍቃድ። የእግዚአብሔር መልክ በእኛ ውስጥ ከሆነ የእግዚአብሔር መልክ ህይወታችን ውስጥ የሚታይ ከሆነ እንድንገዛ ነው፣ እንድንገዛ አይደለም። እንድንገዛ ያደረገው ኃጢአታችን ነው፣ በደላችን ነው። ከእግዚአብሔር ሐሳብ ርቀን በራሳችን ሐሳብ መጠመዳችን ነው። የመገዛት ነገር የመጣው የኃጢአት ውጤት ነው። በሰማይ በምድር የሚንቀሳቀሱትን ሁሉ ግዙ ማለት ለማስተዳደር እግዚአብሔር የፍጥረታት ሁሉ አስተዳዳሪ ነው። ይህንን ኃላፊነት ለሰው ልጅ ነው የሰጠው። በዚች ምድር ስንኖር እንድናስተዳደር፣ የምናስተዳደር ደግሞ በቅንነት ማስተዳደር፣ በታማኝነት ማስተዳደር፣ ፍጥረታትን ማስተዳደር፣ ገንዘብን፣ ሀብትን፣ ቤተሰብን፣ ሰውን ማስተዳደር ቢሆንም በቅንነትና በታማኝነት እንድናስተዳደር ዘንድ ነው። ቅንነትና ታማኝነት ከጎደለ ተጠያቂዎች ነን። እግዚአብሔር ይጠይቀናል። የምናስተዳደር ቤተኛ እድል እግዚአብሔር እድል ሰጥቶናል። የምናስተዳደር ሰውን የምናስተዳደር በተለያየ መንገድ ለማስተዳደር አደራና እድል የሰጠን በቅንነት በታማኝነት እንድናስተዳደር ዘንድ ነው። አሁን በኃጢአታችን ምክንያት ተገዝተናል። ሰዎቹ ገዝቶናል፣ ገንዘብ ገዝቶናል፣ እውቀት ገዝቶናል፣ ምኞት ገዝቶናል። የኃጢአታችን ምን ያህል ጫና እንደሆነብን ማወቅ ይቻላል። የእግዚአብሔር መልክ በእኛ ላይ እንዲታይ ዘንድ ነው። የእግዚአብሔር ፍቃድ በእኛ እንዲፈጸም ዘንድ የእግዚአብሔር መልክ የቅድስና፣ የታማኝነት፣ የትህትና፣ የፍቅር ማንነት ነው። እግዚአብሔር ማንነት ምዕራፍ 2 ቁጥር 18 ላይ እግዚአብሔር ቃል እንደዚህ ይላል። እግዚአብሔር አምላክም አለ ሰው ብቻው ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት አለ። ለምን? ወንድና ሴት አድርጎ ከፈጠረ በኋላ
ሰው ብቻ ይሆን ዘንድ መልካም አይደለምና የሚመች እንፍጠርለት። በዚህ ጊዜ በምድርቱ ላይ እየታየና እያየለ የመጣ ያለው ወንድ ለወንድ ጋብቻ፣ ሴት ለሴት ጋብቻ፣ ተመሳሳይ ጾታ ጋብቻ ከእግዚአብሔር ሐሳብና ከእግዚአብሔር አጀንዳ ውጪ የሚራመዱ ብዙ ኃይል ብዙ ኃያላን አለን የሚሉ እየተነሱ ነው ያለው። እግዚአብሔር የፈጠረው ወንድና ሴት አድርጎ ነው። ከዚህ ውጪ ከአጋንንት ነው። ከዚህ ውጪ ከእግዚአብሔር ሐሳብ ውጪ ነው። የመጀመሪያው ተቋም ምንድን ነው ከተባለ የቤተሰብ ተቋም ነው። ጠላት ብዙ ጊዜ አገርን ለመምታት፣ ቤተክርስቲያንን ለመምታት፣ ኢኮኖሚን ለመምታት፣ አቅምን ለማሳጣት መጀመሪያ ሊመታ የሚፈልገው ቤተሰብን ነው። ቤተሰብ ከተበላሸ አገር ይበላሻል፣ ሀብት ይበላሻል፣ ኢኮኖሚ ይበላሻል፣ ስራ ይበላሻል፣ ራዕይ ይበላሻል፣ አገልግሎት ይበላሻል። እግዚአብሔር ወንድና ሴት አድርጎ የፈጠረውን አሁን አደገን በቴክኖሎጂ አደገን ብለን ወንድ ለወንድ ይሄ ምንድን ነው እንዳንበዛ ዘር ተክተን እንዳናልፍ የሚያደርገው ዘርን የሚገል ነው። ታውቃላችሁ፣ ስትራቴጂ የፈርዖን ስትራቴጂ ነው። ወንድ የሆነ ሁሉ ይገደል ነው አለ። ዘር እንዳይተካ ትውልድ እንዳይበዙ የእግዚአብሔር ሐሳብና የእግዚአብሔር ፍቃድ ምንድን ነው ከተባለ እንድንበዛ ዘንድ ነው። ጋብቻን የፈጠረው ረዳት የፈጠረው ወንድና ሴት አድርጎ የፈጠረው ሶስተኛ እንድንበዛ ዘንድ ነው። የእግዚአብሔር ሐሳብ ይሄ ነው። ከዚህ ሐሳብ ውጭ የሆነ የእግዚአብሔር መልክ ጥለን የራሳችን መልክ ፈጥረን የዚች ዓለም የሚመች ሲስተም ውስጥ ገብተን ከሆነ ከዛ መውጣት አለብን። የእግዚአብሔር መልክ በመልኩ የፈጠረን እሱን እንድናከብር ነው። እኛ ባለአደራዎች ነን እንጂ ባለቤቶች አይደለም። ባለቤት አለ፣ እግዚአብሔር አለ፣ ይጠይቀናል። ፊት አታዛባ፣ እግዚአብሔር ያያልና። እግዚአብሔር መጀመሪያ የፈጠረው ተቋም ምንድን ነው ከተባለ የቤተሰብ ተቋም ነው። ይህንን ቤተሰብ ተቋም ሰው ብቻ የሆነ ዘንድ መልካም አይደለም ብሎ ነው የፈጠረው። ረዳት ያስፈልጋል፣ አጋዥ ያስፈልጋል። እግዚአብሔር ለምንድን ነው የቤተሰብን ተቋምን የፈጠረው? አንደኛ ለህብረት ነው። ብቸኝነት ቀርቶ ህብረት እንዲኖር። ህብረት ስንል በሶስት አቅጣጫ ህብረት ማድረግ ግድ ይለናል። አንደኛ ሰው ከራሱ ጋር ውስጡስ የሚሰማው ሰላም ከእግዚአብሔር ሐሳብ ጋር መስማማት ህብረት መኖር አለበት። ከእግዚአብሔር ከፈጣሪ ጋር ጤናማ ህብረት መኖር ያስፈልጋል። ሁለተኛ ሰው አጠገቡ ያለው ሰው ጋር ሰላማዊ ህብረት መኖር አለበት። ሶስተኛ ህብረት የሚያስፈልገው ሰው ከፍጥረታት ጋር ጤናማ ህብረት ያስፈልጋል። እነዚህ ሶስቱም ቁልፍ ሐሳብ ናቸው። ሰው ከእግዚአብሔር ጋር ጤናማ ህብረት እንዲኖር ዘንድ፣ ሰው ከሰው ጋር ጤናማ ህብረት እንዲኖር ዘንድ፣ ሰው ደግሞ ከፍጥረት ጋር ጤናማ ህብረት እንዲኖር ዘንድ መጀመሪያ እግዚአብሔር ቤተሰብን የፈጠረው የቤተሰብ ተቋም የፈጠረው ለህብረት ነው። ወላጆች ከልጆቻቸው ጋር ህብረት እንዲኖራቸው ዘንድ ነው። ጠላት ያንን ለመምታት ነው ታርጌት አድርጎ ቤተሰብ ላይ የሚሰራው። ህብረትን የሚያበላሽ ኃጢአት ነው። ህብረትን የሚያበላሽ ትዕቢት ነው። ህብረት እንዲኖረ ዘንድ ነው መጀመሪያ እግዚአብሔር የቤተሰብ ተቋም የፈጠረው። ሁለተኛ ደግሞ ልጆች ወልደን እንድንበዛ ዘንድ ዘር ተክተን እንድናልፍ ዘንድ ይሄ የእግዚአብሔር ሐሳብ ተቋምን የፈጠረው ለዚች ዓላማ ብቻ ነው። ሶስተኛ ደግሞ እርስ በርሳቸው ወሲባዊ እርካታ እንዲኖራቸው። ምን ማለት ነው? ሰው አባቱንና እናቱን ይተዋል፣ ከምስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ወይ አንድ አካል ይሆናል ያለ መጽሐፍ ቅዱስ። አንድነት መጀመሪያ ያነሳው ህብረት ጋር አንድ ነው። እርካታ እንዲኖር ወሲባዊ እርካታ እንዲኖር ዘንድ አባቱንና እናቱን ይተዋል፣ ከምስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናል። ህብረት እንዲኖር ከእግዚአብሔር ጋር ህብረት እንዲኖር ሰው እርስ በርስ ህብረት እንዲኖር ሰው ከፍጥረታት ጋር ህብረት እንዲኖር ነው።
ይህንን ህብረት እያበላሸ ያለው አመፅ ነው። ለቃሉ አለመታዘዝ፣ ለፍቃዱ አለመታዘዝ፣ ለእግዚአብሔር ድምፅ ምላሽ አለመስጠት ብዙዎቹን ህብረት እያበላሸ ነው። ይህንን አጀንዳ ቀርጾ የሚመጣው ጠላት ነው፣ ሰይጣን ነው። ለዚህ ነው ሁሌ ጊዜ ቤተሰብ ታርጌት አድርጎ ቤተሰብ ሊመታ የሚፈልገው። ቤተሰብ ውስጥ ህብረት ከተበላሸ አገር ይበላሻል። ቤተሰብ ውስጥ ህብረት ከተበላሸ፣ በአባት በልጆች መካከል የነበረው ህብረት ከተበላሸ ምድርቷ ያለው ሲስተም ይበላሻል። ብዙ ነገር ይናጋል። ኢኮኖሚ ይናጋል፣ ፖለቲካዊ ይናጋል፣ ሃይማኖታዊ ስርዓቶች ይናጋል። ስለዚህ በጥንቃቄ መመላለስ፣ ይህን ተቋም መጠበቅ አለብን። እንዴት? ህብረታችን ጠብቀን ወደ እግዚአብሔር ሐሳብ በመመለስ መጠበቅ አለብን። እንደ ቃሉ መታዘዝ አለብን። የእግዚአብሔር ሐሳብ እግዚአብሔር ሰውን የፈጠረበት ዓላማ ለምንድን ነው? በመልኩ የእግዚአብሔር መልክ በእኛ ውስጥ ሆኖ እሱን እንድናከብር ነው። ሁለተኛ ደግሞ ምድሪቱ በሰማይ በምድር ያሉትን እንድናስተዳደር ነው። የምናስተዳደረው በቅንነት በታማኝነት ፍትሕ ሳናጎድል በታማኝነት እንድናስተዳደር ዘንድ ነው። በቅንነት እንድናስተዳደር ዘንድ ነው። በእውነተኛ ህይወት እንድናስተዳደር ዘንድ ነው። ሶስተኛ እግዚአብሔር ሰውን የፈጠረበት ዋና ዓላማ እንድንበዛ ዘንድ ነው። ስለዚህ እግዚአብሔር ቤተሰብ ይፈልጋል። ቤተሰብን እንጠብቅ። የእግዚአብሔር የመጀመሪያው ተቋሙ ቤተሰቡ ነው። ወደ ሐሳቡና ወደ ፍቃዱ እንመለስ። ጥንቃቄ እንውሰድ። ማንንም ምክንያት አናደርግ። እግዚአብሔር የፈጠረን ዓላማ የእግዚአብሔር መልክ በእኔ ውስጥ፣ የእግዚአብሔር መልክ በአንተ ውስጥ፣ የእግዚአብሔር መልክ በእናንተ ውስጥ እንዲታይ ዘንድ ሁል ጊዜ ተግታችሁ ጸልዩ፣ ቃሉን ስሙ፣ ታዘዙ፣ ወደ እግዚአብሔር ሐሳብ ተመለሱ። የእግዚአብሔር ፍቃድ ምንድነው? ጋር ተቀድሰን እሱን እንድናከብር ዘንድ ነው። የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር ጸጋ ከእናንተ ጋር ይሁን።